የኮሪደር ልማት ሁሉም አካባቢ ላይ እንቅስቃሴ አለ። በብልጽግና ፓርቲም የተጀመረ ነገር ስለሆነ በህዝብና በፓርቲው እንቅስቃሴ ከተሞች እንዲለሙ ተፈልጓል። በመንግስት ድጋፍ፣ በህዝብ ተሳትፎ ማለት ነው። ሁሉም አካባቢ ያለው የኮሪደር ልማት ሀዲያ ውስጥ ሆሳና ውስጥ ሲሆን ግን የማዕከላዊ ኢትዮጵያ ክልል መቀመጫ ላይ ሲሆን ግን ፖለቲካ የሚሰራበት ለምንድን ነው? አንደኛ ነገር የሌሎች አካባቢዎች ላይ የሚታየው ለምሳሌ ጅማን ማየት ውስጥ እንደ ምሳሌ ልትወስዱ ትችላላችሁ። አዲስ አበባን እናም የባህር ዳርን ዋትኤቨር እዛ አካባቢ ላይ የሆነ ካለቀ በኋላ ጉብኝት ይደረጋል፣ አለቀ። እኛ ዞን ውስጥ የተካሄደ ያለውን የኮሪደር ልማትን ለ80 ምንድነው ለ18ኛ ጊዜ እኔ የቆጠርኩትን ነው የምነግራችሁ። ለ18ኛ ጊዜ ጉብኝት ተደረገ። የሚገርም እኮ ነው። የሆነ አልቆበት ቢሆን ጉብኝት ተደረገው። እሺ ኦኬ፣ ገና እኮ ስራው ያላለቀበት ነገሮች ብዙ እያለ ካድሬዎች ሆዳቸውን ለመምላት በጣም የሚፍጨረጨሩበትን አካሄድ እያየን ነው። ከዛ አለፈ ደግሞ ባለስልጣኖች ስልጣናቸውን ለማራዘም ልማትን ይህን ያክል ልማትን አስፍቶ እንደሰራ ወይም የሆነ ክሬተር ለመሆን የሚሄዱበት አቅጣጫ ትክክል አይደለም። ዞናችን ውስጥ ለ4 እና ለ5 ወር ያልተከፈለ የአስተማሪዎች ደሞዝ ያለበት እንደሆነ እንዳረሱ፣ የተጀመሩ የአስፋልት መንገዶች ያላለቀ በመሆኑን ይወቁ። የመንገድ ችግር እንዳለበት ይወቁ። የውሃ ችግር ያለበት አካባቢ እንደሆነ ይወቁ። የሆስፒታል ችግር እንደሆነ ይወቁ። የኤርፖርት ጥያቄ ለ30 ዓመት የተጠየቀ እንዳለ አትርሱ። የኮሪደር ልማትን ብቻ እያሳየ ፖለቲካ እየሰራ ስብሰባ እየጠራ በዛ ስብሰባ መሳበብ እየተደረገ ያለው ነገር በጣም ነው የሚያሳዝነው። የአባል ባጀት እያወጣ ለአስተማሪዎች የደሞዝ ጭማሪ እንዳይጠይቁ አባቢያ እየሰጣ ካድሬዎችን ደግሞ እነሱ እንዳይጠይቁ አስተማሪዎችን በመተቻት የሌለ ፖለቲካ እየተሰራ የመምህራኖች ጥያቄ እንዳይመለስ፣ የዶክተሮች ጥያቄ እንዳይመለስ እየተደረገ ነው ያለው። ይሄ ለምንድን ነው የሚሆነው? ዋይ እኛ ዞን ውስጥ ልማትን እንደ ፖለቲካ ሊጠቀሙበት አይገባም። ሀዲ ነፈራ ሲሰራ እኮ አንዴ ብቻ ነበር ጉብኝት የተደረገው። ከዛ በላይ እኮ ፖለቲካ ይህን ያክል ደጋግሞ ፍቶ የምንሳበት ሰው እኮ አልነበረም። ዛሬ ለምንድን ነው የሆነ ልማት ሲሰራ ፖለቲካ የሚሰራበት? ይሄ ነገር ሊቆም ይገባል። ከዚህ በኋላ የህዝብን ችግር አውጥተን እናሳያለን። ማንም ቢሆን በህዝብ ላይ እንደፈለገ መዘነጥ አይችልም። ይሄንን ነው ብሎ ለሚመለከቱ አካል እንዲታረሱ ነው የምፈልገው። ይሄ ነገር ፖለቲካ ሊሰራበት አይገባም። ሁሉም አካባቢ ያለ ኮሪደር ልማት፣ ይሄ ኮሪደር ልማት አንድ የሆኑ ጨርሳችሁ ነው ጉብኝት ማድረግ አለባችሁ። በየም ይከኮት ይሄ ነገር መቆም አለበት። ይሄን ሼር በማድረግ በስራሮ ባደዋቸው አካባቢ ያለውን የልማት ጥያቄዎችን መልሱ። የሞርሱጦን የመንገድ ችግር ቅረፉ። የሆስፒታል ችግር በሌሞ አንድ ሆስፒታል የለም፣ እሱን ጭረሱ። ይሄን ነገር የጀመራችሁትን የቢሮችን ስንት የልማት አዳራሽ እንኳን ለስንት ዓመታት ጎጅ ብሎ ቆሞ የለም እንዴ? ይሄን ለምን አሰሩ? አንድ ነገር ሳሰሩ ዝም ብላችሁ ለፎቶ ብቻ የምትታዩት ነገር ይሄ ትክክል አይደለም። ሊቆም ይገባል።